አዘነ። አንድ ጊዜ ስጠኝ እስኪ አለው። ይህም ሱዳናዊ ምንድን ነው አለው። አንድ ስልክ ደወለ ሳውዳዊ። ከዛ በኋላ በስልክ ካወራ በኋላ ስልኩን ዘጋውና ከሱዳናዊ ጋር አሁንም ንግግሩን ቀጠለ። ለወንድም ካሳ፣ ለሟች ወንድም ካሳ 1 ሚሊዮን ሪያል ቢሰጥ ይህንን ኢትዮጵያዊ አፉ ትለዋለህ ብሎ ይጠይቋል። ይህ ብቻ የሚወስነው ነገር አይደለም፣ ወደ ሱዳን ደውልና ሚስቱንም ላማክር ይለዋል። ሱዳናዊም ቀበል ላረገና ወደ ሟች ሚስት ወደ ወንድሙ ሚስት ስልክ ይደውላል። ነገሩን ነገራት። 1 ሚሊዮን ሪያል ካሳ ቢሰጠን የባልሽን ገዳይ የወንድሜን ገዳይ አፉ ትያለሽ ብሎ ይጠይቃታል። ያለ ምንም ጥርጥር ትስማማለች። ወዲያውኑም ይሄው ደግ ሳውዲ መልሶ የስልክ ግንኙነትን ከመሐመድ ቢን ዛይድ ቤተሰቦች ጋር ማድረግ ይጀምራል። በነገሩ ተስማሙ 1 ሚሊዮን ሪያል ለመስጠት። ወዲያውኑ በሱ አካውንት 1 ሚሊዮን ሪያል ገባ። ተያይዘው ከታቡክ ከተማ ደረሱ። ነገሩን በሰላም ቋጩት። ለሟች ካሳ 1 ሚሊዮን ሪያል ሊከፈል፣ የኢትዮጵያዊ ደግሞ ይሞታል፣ የመጨረሻ እስትንፋሱን የተባለችው ቀን ልትሰረዝ፣ አዲስ ህይወት ጀመረ። ምን አይነት ደግ ሰው ቢሆን ነው! እህቶቼ ወንድሞቼ፣ ምንም አይነት ሲቹዌሽን ላይ ብትሆኑ፣ ምንም አይነት ዲፊካልቲ ላይ ብትሆኑ፣ ምንም ያህል ከባድ ነው ያለሁበት ሲቹዌሽን ብላችሁ ብታስቡ፣ ያንን ያላችሁበትን ሲቹዌሽን አላሁ ረቡል ዒዛ ያውቃል። እሱ ሱብሓነል ኻሊቅ እንደሚያውቅ ስናቅ ደግሞ ውስጣችን ይረጋጋል፣ ውስጣችን ሰላም ያገኛል። ለምን ሱብሓነል ኻሊቅ ምን አለ? ማ አሷበ ሚን ሙሲበትን ኢላ ቢኢዝኒላህ ወመን ዩእሚን ቢላህ የህዲ ቀልበ። ምንም አይነት ከላመቲ፣ ምንም አይነት ችግር፣ ምንም አይነት ነገር አያጋጥመውም በአላህ ሱብሓነሁ ወተዓላ ዘንድ የታወቀ ቢሆን እንጂ። ከዛስ ወመን ዩእሚን ቢላህ የህዲ ቀልበ፣ በአላህ ሱብሓነሁ ወተዓላ ያመነ ሰው ቀልቡን ይመራዋል ምን ማድረግ እንዳለበት። ምን ማለት ነው ይሄ? ነገራችንን ወደ አላህ ሱብሓነሁ ወተዓላ ስናስጠጋ፣ ከጌታችን ጋር ያለንን ሲቹዌሽን ስናስተካክል የህዲ ቀልበ፣ አላሁ ረቡል ዒዛ ይመራዋል ያንን ሰው። ሱብሓነል ኻሊቅ የሚመራን ነገር ደግሞ ሁለት ሀገር የምንጠቀምበት ነው። እህቶቼ ወንድሞቼ፣ ከጌታችን ሱብሓነል ኻሊቅ ስንርቅ ነገሮች የሚስተካከሉ የሚመስላቸው ሰዎች አሉ። ላ ወላሂ፣ ወደ አላህ ሱብሓነሁ ወተዓላ በቀረብን ቁጥር ዙሪያችን ላይ ያለው ነገር እንኳን ባይስተካከል እኛ ውስጣችን ሰላም ያገኛል። እዚህ ዱንያ ላይ ሁሉ ነገር አይስተካከልም። እዚህ ዱንያ ላይ የመጣ ነው ለአኺራችን ስራ ልንሰራ ነው። በእያንዳንዱ ቀን እያንዳንዷ የምናሳልፋት ነገር ለአኺራችን መልካምን ነገር ይዘን የምንሄድበትን ትርፍ የምናተርፍበት ነው። አንድ ነገር ልንገራችሁ፣ ወደ አላህ ሱብሓነሁ ወተዓላ መቅረቢያው መንገዱ በጣም ቀላል ነው። ግን እኛ ከአላህ ሱብሓነሁ ወተዓላ እጅግ በጣም ስንርቅ መንገዱ መመለሱ ይከብደናል። አላህን ይቅርታ መጠየቅ፣ ያዘዘውን መስራት፣ ከከለከለው ነገር መላቅ ነው። አላህን ሱብሓነሁ ወተዓላ ማስታወስን አለማቆም፣ ያኔ ነገሮች እየተስተካከሉ ይሄዳሉ። አንድ ትልቅ ልንጠነቀቀው የሚገባው፣ በዚህ ጊዜ በጣም ነገሮች እየተበላሻሉ፣ ሑስኑል ኹሉቅና ተቅዋላህ ጠፋ። መልካም ስነ ምግባር፣ መልካም ንግግር፣ አላህን መፍራት። አላህ ሱብሓነሁ ወተዓላ በማንኛውም ሰዓት በማንኛውም ቦታ እንደሚመለከተን ካሰብን ቢኢዝኒላህ ተዓላ እናስተካክል። አሰላሙ አለይኩም ወራህመቱላሂ